ሰላም ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ እንደምን ቆያችሁ ዛሬም ተመልሻለሁ በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮች እናያለን አርቲስቱ ተጭበርብሯል ለሌላኛው መነጋገሪያ ጉዳይን ደግሞ ዘፋኟ ጉዳይ በጣም መነጋገሪያ ሆኗል የሴተኛ አዳሪዋ ጉዳይም አለ በጣም ያጋለጧት ሰዎች አሉ ምንድነው እንመለከታለን በቦታው ስንደርስ በጣም መነጋገሪያ የሆኑ ቪዲዮች በዛ ብለዋል አዝናኝ አስተማሪ ቪዲዮችንም ሰብሰብ አድርጌላችኋለሁ ዛሬ ማስክ አድርጌያለሁ ይቅርበሉኝ ትንሽ ስለማመኝ ነው ብቻ ኬዙን መሀል ላይ ነግራችኋለሁ እንዳይደብራችሁ ብዬ ነው ቪዲዮውን እንደው ለጊዜውም ላይክ በማድረግ ጀምሩ ለዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ደግሞ ቻናሉን ሰብስክራይብ በማድረግ ሰብ እንድትሆኑ ጋብዛችኋለሁ ወደ ቪዲዮ እንሂድ እሺ ፒኦቪ ልጅ ማይክ ሚስቱ ቺስ እያደረገችበት ሲያገኛት ይላል ልጅ ሚካኤል ቤቲ እኔ ላይ ቺት ልጅ ማይክ ብላክ ኖት ትሁኔ ተቸገረቻሉ እቃዋ ተስፋፋ ና ማለዳ የገባው ደርምሶ ኮሪደሯም ሰፋ ና ማለዳ ወበጊዜ ለኩሉ እንዲል እሱ ቃሉ ቤቲን የወቀጡት እነናቲ ያውቃሉ የወደውን ቅጠል ቢመኘው ናቴላ መሆን አሰኘው ግናቲ ነው አስማረው ወይስ ወንዱ ዛር ነው ኤርሚያስ ኢሳያስ ወይስ ሶፎንያስ ያሉ ከተሽል አንቺ ድንጋይራ አስቻለ እስካሁን ድረስ ቀበሌ ሳይዘጋ የደረስኩት ብቸኛው ማለት 3:00 ሆነ እኮ 3:00 ምሳ ሰዓት ቀጣይ ሳምንት መለሽ ወይ ቀጣይ ወር ወይ አትምጪ ማለት እሱ ነው የሚሻለው ኧረ እባክህ ጨርስልኝ ገለካደ ብቻ እኮ ነው ኧረ እባክህ ጨርስልኝ አይከፋት ይሄኔ ካንዲ ክራሽን ያፈረስክ ነው እሺ መመላለስሽ ገረመሽ እንዴ እንደው ቢሮ ቁጥር ድንችና ቢሮ ቁጥር ድፍምስ ብጋር እንዴ አራ ይኸው ምስሩ ተለቅሟል አንቺ ወጡን እስክሰሪ እኔ ለደት ካርድሽ ጨርሼ እጠብቅሻለሁ ማለት ነው አረ በፍቅር ሞትኩላችሁ እንዴት አባቷ ነው የምታምረው ማለት አይኗማ ክሊዮፓትራን ያስነካል እቺንም አግብቼ ነው መኖር ያለው ኩላሊቴንም በሰጣት አይቆጭ መች ፈለገች ኩላሊት ጥርሷን አይተው ቻው አይዞ ብራዘር የፓርኪንግ ተመለስኩኝ ከከብር ስንት ልቀጠኝ ነበር ደስ ያለሽን ያረኛ ባለፈው እንደዚህ አንዱ 100 ብር ምናምን አይሰጠኝም በዚህ በፀሐይ እዚህ ጋር ተቃጥዬ ኦኬ በቃ እሱን እኮ ነው በዚህ በስለት ወይዬ ያልኩት ምናምን አሁን እሱን ቀብረን ምናምን እየተመለስኩ ኦኬ 100 ብር ሰጥቶኝ አው ገደልኩት እና ስንት ተረስተ አረኛ እናላንልም እኮ ይሄ አትናገሩ ደስ ያለ እሺ ይቻልከው ያው ደስ ያለ እሺ በቃ ነው ወሬዘን ምንድነው ይሄ ብራዘር ማስቲካ ለምን አትበላበት 200 ብር የሰጠኝ ፍሪክ እኮ አሁን ማለት ነው አራተኛው ወሩ ከሙት አመት እንደዚህ በመሽለት በልተን ተመልሰናል 200 ብር ለኛው በዚህ በፀሐይ ስንት ነገር አለ መኪናን ጠብቀን እሷ ፕራይቬሲቹዋል ይሄን ሁሉ ነገር አድርገን 200 ብር ነው እሺ አካውንት ንገር እሺ የተነሳነ እሺ ይቻላል እሺ ትራንስፈር አድርግ እሺ ደርሷል እያስከ 50,000 ብር ብራዘር እያሰብኩ ጨዋታ ነው ያዝከው በዚህ በፀሐይኛ እዚህ ጋር ቆመን ስንት ነገር እየጠበቀ ህፃናት እንዳይነኩ ስንት ነገር ላስት ታይም 50,000 ብር የሰጠኝ ፍሪክ የት እንደሆነ ታውቃለህ ነርሱን ይማረው መቃብሩን የጫት ገለባ ያርግልህ መኪናው ልስጥ ያንሳል ግን በቃ እሺ ይሁን አመሰግናለሁ እሺ ወረጂ በቃ የት ነው ማንንም ይወርድ ባለፈው እንደዚህ አንዱ ገርል ፍሬንዱ ነው ወረጂ ምናምን አላላት እሱን ሰየፍከ የፈተነ በብልት ሰየፍከው ወየ ምናምን ተባለ አሁን እሱ 6ኛ አመት ሙት አመቱ ነው ብለን ለ6ኛው ተመለስ አይደብርሽ ማዚብቱ አርሽ ስራ ደስተኛ ነው ምትኛው እንካ ይልቁንስ አንተ በዚህ እቺ ሰራ አድርግባት ነው የሆነ ነገር ለስራ ራስን ቀይር ቤታው ስራባ ራሱ ለምን አትጀምርም ገጀራ ከወሰድክ አይቀር እንዴት ቀለደ በነገራችን ላይ ፓርኪንጎች አንዳንድ ጊዜ ፓርክ ስታረጉ መኪና ብር ይጠይቃሉ የሚጠይቁት ብር ግን የሆነ ደስ ያለሽ ምናምን ይላሉ 10 ብር ብሰጥ እኮ ላይ ቀበሉ እኮ ነው ደስ ያለሽ ይሉና
አረ ብራዘር ይደብራል። ምን እሺ ነው ባባዬ እንዴ? በዚህ ምን ይደረጋል? አሁን መኪና እስከ መውሰድ ሚስት እስከ መዝረፍ። አረ ያንተ እስከፋ። ናቲ ተነስ። አልበርት አንስታይን ማን ነው? አላውቀውም ቲቸር። አየህ ሳይንስ ትምህርትህ ላይ ትኩረት ማድረግ አለብህ። ቲቸር አስፋው አበራ ማን ነው? አላውቀውም። ማን ነው? አየህ አንተም ሚስት ላይ ትኩረት ማድረግ አለብህ። ፌራሪ ነው የሚለው የእንግሊዝኛ ወጥ አሁን አስተምራለሁ። ዌር ማለት የት ነው? አር ማለት እንደሚታወቀው ጭቃሸኑ ነው። አሁን የት ነው አርን ያራው? ኦፖርቹኒቲ በሚል እንግሊዝኛ መጣ። እንግዲህ ወራሪ ነው ላይ አር ምን እንደሆነ ተመረናል። ዳብራዘሪ ኦፖርቹኒቲ ማለት አርን ስንወስደው ለእናንተ ትችዋለሁ። ቺ ነው ኒ ነው ቻይንድ ጭንቅላት ነው ብሎ ሸውለውናል። ብራዘሪ ማይ እኔ ነው ኢንድ መጨረሻ ነው። የኔ መጨረሻ ምንድነው? ባቢሲና ነው ወይስ በፔፓሉ? አረ የሚለውን እንግሊዘኛ እንደተለመደው ኖክ ማለት ማዳ ነው። አውት ደግሞ ሞታ ነው። ማዳው ላይ ውጣ። እንግሊዘኛ እውቀትሽ በቃ ነው ዓለም አቀፍ እንዳታስጠሪኝ ነው ኢትዮጵያን የምፈራው እውነት በዚህ እንዴ። አረ በስመ አይ በጣም የሚገርም ነገር ነው። ኮንሰርቱ እየተካሄደ ሳለ ስቶርም መጣ ተባለ። ስቶርም መጣ ተብሎ ሰው በአንዴ ነው ሜዳውን የለቀቀው። ስቶርም ሚንስ መብረቅ ማለት ነው። መድኃኒዓለም ከላይ መብረቅ ያስጨውበት። ስቶርም ሚንስ መብረቅ ማለት ነው። ደግሞ ልንገርህ ከሰሜን ከደቡብ ከምዕራብ ከምስራቅ ከደቡብ ምስራቅ ከደቡብ ምዕራብ የተነሳ ነፋስ ይንፈስብህ። አሜን በይ። እንግሊዝ ከሜክሲኮ ዛሬ ጨዋታ አላትና የእንግሊዝ ተጫዋቾች ቫያግራ መዋጥ አለባቸው ተባለ። ቫያግራ ሙጠው ነው የሚገቡት እንዲያጠቁ በደንብ ነው። ከዛ ሚስታን ጠይቃታለሁ ያስቀጣቸዋል እኮ አበረታታ አታውቁም ቫያግራምን አታውቂም ምንድነው ንገረኝ አልኩት አልነገረኝም። በደንብ የሚያስጠቃ እኮ ምንድነው አደንዛዥ ነው ወይ ነው እኮ አደንዛዥ ማለት ነው። እጽ አይደለም እባክህ ለማጥቃት ነው እንዴ እኮ እንዳደንዛዥ ነው እንደ መድኃኒት ነው ማለት ነው። መድኃኒት ነው ግን የሚጠቅመው ለማጥቃት ብቻ ነው። ስለዚህ እንግሊዞች ብዙ ያገባሉ ብዙ ያራባሉ። አሁን ገባት ቪያግራም ገባት። ሰው ማይናገረው የለም እንዴ ማለት እቺ እነዚህ ቦክሰኞችን ደግሞ ተመልከቱልኝ። ካልጠፋ ሰውነት እቺን ሰውነት ይዘው ይመጣሉ። ኤሬስ አራታው ማንችሎትንማ ወራትሩልኝ ቀጨን ነው ማንችሎት በበረረ ነው እንዴ እኮ ጌታው ሊዋኙ ነው በለኝ እንዴ። ፑማ ፓንቱ ላይ ያለው አርማው እኮ ይወፍራል ከልጁ። ስለላሽ ያንቺ ከፋ ባያኬጂ ነው በፈኒው ዘርፍ ነው ያለው። እኔ እንትን ይወፍራል ከሱ። ሰላም ጋይስ እንዴት ናችሁ? ዛሬ ከፋሲካ ጋር አለመሳቅ አልቻልኩም እና ትናንትና ዘፈን አወጣለሁ እያለች ላይ ብሬስ ነግረኝ ነበር እና አሁን ዘፈን ላችሁ ካርስቶፎስ ቴንኪው አመሰግናለሁ። ዘፈኔ እንግሊዝኛ ነው። እንግሊዝኛ Cheating is not normal. Cheating is not available. You cheat, finish, nothing, no hack, another chance. Cheating is not available. ዳዊት እኔ አልቻልኩም። Thank you very much.
አሜሪካ ለመውሰድ በዚህ ዘፈን እና ጋይስ እንደሰማችሁት ነው። ድምጿ በጣም አሪፍ ነው። በጣም እኔ ራሱ ወድጄዋለሁ። ደስ ይላል በጣም እና ያ ሪስፔክት። እንኳን አሜሪካ ጅጅጋ ነው የማትሄጂው እርግጠኛ ነኝ። በነገራችን ላይ ጃኒ እና አዶናይ ያው መነጋገሪያ ናቸው ብዙ ጊዜ ሚዲያ ላይ። ጃኒ አሁን ዱባይ ሀገር ነው የምትገኘውና በዱባይ ሀገር በነበረችበት ሰዓት ላይ በጣም በፍቅር የተጎዳች ትመስለኛለች። ሰዎች መጠቀሚያ አድርጎኛል አይነት ነገር ንግግር ተናግራለችና በጣም ላይፍ ላይ ስታወራ ነበረ እና ከዚህ በኋላ ራሴ ላይ መስራት ራሴ መሆን ነው የምፈልገው ምናምን ስትል ነበረ። እስቲ መነጋገሪያ ሆናለች፣ ግን የቁጭት ንግግር ነው ያደረገችው። እውነት ለመናገር የምታዩት አፍቃሪ ልብ ስላለሽ ኩሪበት ያየ ምንም አይቆጭሽ፣ ፍቅር በቁጠባ የምትሰጪው ነገር አይደለም የኔ የዋ በማለት ሰዎች እየጻፉላት ይገኛሉ። ያው የቁጭት ንግግር አድርጋለች። ያምሹር እንስማት ስቲጃ አይ ቲንክ አዶናይ ጋር የነበረው ጉዳይ ይመስለኛል። በተለይ ደግሞ በወንድ ምናምን ላይክ እኔ ያላየም ብቻ ኢንተርቪው ባወራው ደስ ይለኝ ነበረ። ብቻ በቃ ሙሉ በሙሉ ልብሽን አትስጪ፣ ስራሽ ላይ ፎከስ አድርጊ። ዲፕ አትውደዱ፣ ዲፕ አትሁኑ። ላይ ከመጠን በላይ ለማንም ሰው አያስፈልግም። ሁሉም ነገር በመጠን ሲሆን አሪፍ ነው። ገባችሁ? ሁሉም ነገር መጠን ሊኖረው ይገባል፣ መስመር ሊኖረው ይገባል። ላይፋችሁ ላይ የሆነ መስመር በቃ ወሳኝ ነገር ነው። ያንን ህግ ማለፍ የለበትም። ኢቭን ወንድ ልጅ ቢሆን ብታፈቅሪ ማለት ነው። ገብቷችኋል? ያንን አሳለፍሽ ማለት በቃ አንቺ ዜሮ ነሽ ማለት ነው። ላይክ ዝም ብለሽ ነው የምትነጂው። እንደዛ ነው የምትሆኚው። የራስሽ ቀይ መስመር ሊኖርሽ ይገባል። ተረዳችሁኛ? አንደኛ በጣም ዲፕ ነኝ። ዲፕ ስላችሁ ሰው ወድ ማለት ነው። ላይክ በቃ ሙጭጭ ነው የምለው። ላይክ ውድድ አደርጋለሁ። ታውቃላችሁ? ይሄ እንዴት ነው እንደ ራስ መውደድ ታውቃላችሁ? እንደ ራስ መውደድ እና እንደዛ አይወደድም ሲጀመር። ሰው እንደዛ መሆን የለብንም። ማርያምን እንደዛ መሆን የለብንም። መስመር በቃ የሆነ ሊሚት ሊኖር ይገባል። አውቃለሁ ገደልሽ ምን እንዳገኘሁኝ አስታውሰዋለሁ ሸክሜን እንደጣልኩኝ የለመንኩሽ ሁሉ መቼ ከንቱ ቀረ ሰይጣን ተመለሰ እያገረገረ ጠላት ቢገባሁ ያንቺ በመሆኔ አተገትጋለ ዘፋኞችን ለገቢ ማሰባሰቢያ ፕሮግራም ወደ ቤተ ክርስቲያን አውደ ምሕረት መጋበዝ በጣም የተለመደ ኖርማል ነገር ሆኗል። ይሄንን ግን ስርዓት እንዳልሆነ ግን የቤተ ክርስቲያን አባቶችም ሆነ ምዕመናን ያውቁታል። ግን ኦሬዲ ሁላችንም ተስማምተን የፈቀድነው በሚመስል ደረጃ ዓለማዊ እንግዲህ ዘፈን ማታ ላይ ናይት ክለብ ሲዘፍኑ የነበሩ ዘፋኞች ጠዋት ደግሞ አውደ ምሕረት ላይ ወጥተው ደግሞ መዝሙር ሲዘምሩ እናያለንና አንዳንድ ጊዜ ሌሎች ቤተ እምነት ሰዎችም የኦርቶዶክስ ቤተክርስቲያን ዘፈንን እንደምትፈቅድ አድርገው ቢያስቡ ያን ያክል አይፈረድባቸውም። ስለዚህ እኔ ከዚህ አንግል እንደው እነዚህ ኮሚሽን ኤጀንቶችም ራሳቸው እንደው ምን አይነት አስተሳሰብ እንዳላቸው አላውቅም። በነገራችን ላይ ማተብ አንገታቸው ላይ ያስራሉ፣ ነጠላ አድርገው ነው ፕሮግራሙን አሬንጅ የሚያደርጉት። ግን እነሱ የሚገኘው ገንዘብ አይቀር ያቺ ዘፋኝ መታ እዚያው ደምት ላይ ዘመረች፣ ብዙ ገንዘብ ከተገኘ እነሱ የሚያገኙትን ኮሚሽን ከማሰብ አንፃር የቤተክርስቲያን አባቶችም በዛ ገቢ ማሰባሰቢያ ፕሮግራም ላይ ያቺ ዘፋኝ መታ ስለዘመረች የሚያገኙትን ገንዘብ ብቻ ፕላን አድርገው ነው የሚመጡት። እኔ እሱም ይሁን ትክክል አይደለም። ሌላው ደግሞ በጣም የሚገርመኝ ነገር ዘፋኞች መዝሙር ለመዘመር እንኳን ወደ ምት ላይ ሲመጡ ምን አለ መዝሙሩን ተለማምደውት ግጥሙን አስበውት ዜማውን ተለማምዶ ምን አለ ቢመጡ እዚያ ወደ ምት ላይ ወጥቶ ልክ እንደ ዘፈናውን ሄለን በሬ ሄለንያውን ዘፈን እየዘፈነች ነው እንጂ መዝሙር እየዘመረች ነው ብዬ አላስብም። ምክንያቱም አንደኛ ከያሬድ ዜማ ውጪ የሆነ መዝሙር ነው አሁን እየዘመረች ያለችው። ሁለተኛ ደግሞ ግጥሙን እንኳን ምን አለ እንኳን እንዶ ማጥናትና መሸምደድ እንኳን ቢቻል ለነገሩ
አንቺ አይደለሽም ሌሎች የኦርቶዶክስ ቤተክርስቲያን ዘማሪ ናቸው የሚባሉት እንኳን አንዳንድ ጊዜ አውደ ምሕረት ላይ መዝሙር ለመዘመር ሲሉ ግጥሙን ስለማያውቁት ስልካቸውን አውጥተው መዝሙር እያነበቡ የሚዘምሩ እልፍ ዘማሪያን አሉ። አስቡት እንግዲህ አንድ ዓለማዊ ስብሰባ ላይ ፕሮግራም ተመራለ ተብሎ የሚሄድ ሰው ምን ያክል ያንን ፕሮግራም ለመምራት ተዘጋጅቶ ተጨንቆ እንደሚሄድ አስቡት። እዚህ ቤተክርስቲያን አውደ ምሕረት ላይ ሲመጣ ግን ማንም እንደፈለገ ዜማውን ይደበላልቀዋል፣ ግጥሙን ይደበላልቀዋል። ያንዱን መዝሙር ወደ አንዱ መዝሙር ላይ የሚዘምሩ ዘማሪዎች እኮ ያሉበት ቤተክርስቲያን ነችና በነገራችን ላይ እኔ ያን ያክል ሄለን በርሄ እንዲያርጋ በተዘምረው ያን ያክል አይገርመኝም። ለማንኛውም ግን ይሄ ልምምድ ግን ጥሩ አይደለም። ሌሎችም አህዛቦች ሌሎችም የቤተ እምነት ሰዎች የኦርቶዶክስ ተዋሕዶ ቤተክርስቲያን ዘፈንን እንደምትፈቅድ አድርገው ነው የሚያስቡት። ያንን ነገር ቢያስቡ ያን ያክል ይፈረደባቸዋል ብዬ አላስብም። ስለዚህ አሁንም ቢሆን የቤተክርስቲያን አባቶች እነዚህ ዘፋኞች መጥተው መዝሙር ዘምረው የሚገኘው ገንዘብ ይቅርባችሁ። መጀመሪያ የቤተክርስቲያን ሕጓን ስርዓቷን እስቲ አስከብሩላት። እንግዲህ እንደዚህ ግን ስናገር የሚበሳጩ ሰዎች ይኖራሉ። ምንም ማድረግ አልችልም። እንግዲህ ቅር ካላችሁ ቅራሬ ጠጡ። እኔ ግን የሚሰማኝ ስሜት ተናግሬያለሁ። ለማንኛውም ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እና ሜንሽን አድርጉት። እስቲ ግን ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አመሰግናለሁ። ቤተክርስቲያን ለጻድቃን ብቻ የተፈጠረች ቦታ ነች ብዬ ልላችሁ አልችልም። ለኃጢያን የተፈጠረች ቦታ ነው እንጂ ለጻድቃን የተፈጠረች አይደለም። መዝሙሩን ትለማመድ ምናምን ለሚለው ነው ደግሞ እኔ አላውቅም። ያሬዳዊ ዜማ ደግሞ ሚዲያ ላይ ያለው ሰው ያውቃል ማለት ወይ ደግሞ ቤተክርስቲያን ያሉ ብቻ ሰዎች ያውቃሉ ብሎ ማለትም ትክክል አይመስለኝም። እነማን ያውቃሉ? በጣም ዲፕ ሃይማኖትና ፖለቲካ ብዙ ጊዜ የማይነካበት ዋነኛው ምክንያት ምን መሰላችሁ? ቀጥታ ሪሌትድ የሆኑ ወይ ደግሞ ከነገርየው ጋር ሪሌሽን ያላቸው ሰዎች ስለዛ ጉዳይ አስተያየት ቢሰጡ ጥሩ ነው እንጂ ማንም ሰው ተነስቶ አሁን ሄለን በሬ ላይ ቢናገር ትክክል አይደለም። እኔ በነገራችን ላይ ሄለንን በጣም ነው የምወዳት፣ በጣም ከምነግራችሁ በላይና ስለምወዳት አይደለም እንደዛ የምለውና ያው አንዳንድ የወንጌል ስንሰማ ቤተክርስቲያን ቤተ እምነት ስንሄድ ያው የተማርነው ጻድቅማ ጻድቅ ነው ለኃጢያን ነው እግዚአብሔር የመጣውና እንደዛ መታሰብ አለበት። እዚህ ጋር ተያይዞ በጣም መነጋገሪያ የሆነ ጉዳይ የሴተኛ አዳሪው ጉዳይ ነው። ሴተኛ አዳሪዎችን እየዞረ የሚቀርጽ አንድ ግለሰብ አለ። ዩቲዩብ ላይ ሲዛወር አይታችኋል። ብዙ ቪው አለው በነገራችን ላይ እና ሰዎች እንደዚህ አይነት ነገር ቪዲዮ በማየት በጣም ምን እንደሚጠቀሙ ባላቅም በጣም ይመለከቱት። እነዚህ ሴቶች ዋጋቸው ራሱ ስንት እንደሆነ እየዞረ ይጠይቃቸዋል። ስንት ነው ካንቺ ጋር ልደር ምናምን መነጽር አድርጎ በመነጽር እየቀረጸና ይሄን ጉዳይ ነው ታዝቤዋለሁና ሚዲያ ላይም በጣም መነጋገሪያ ሆኗል። የኔ ሐሳብ ብቻ አይደለም። የሴተኛ ዳሪ የምትሰራው ልጅ እንደ አይምሮህ ሌላ ነገር ክሬት ማድረግ አቅቶ ነው። ኮፒ ሊንክ አድርጋችሁ ይሄን ቪዲዮ እንዲያየው ፈልጋለሁ። እግዚአብሔርን ሜንሽን ላደርገው ፈልጌ ነበር አካውንቱን፣ ግን አንድም ሰው እሱ አካውንት ላይ ገብቶ ፖስት ያላያችሁ ሰዎች ካላችሁ ፖስት ያደረጋቸውን ፊቶች እየተናገራቸውን ንግግሮች ፕሮሞት ማድረግ ስላልፈለኩኝ አካውንትን ሜንሽን አላደረገው። ግን እንደው ምንድነው አላማክ? ትሄዳለህ፣ የሚገኙበትን ቦታ ተጠቅስልናለህ፣ የሚሰሩትን በቀን ካሜራክ መነጽርክ ላይ ነው፣ አያቁም አያዩህምና ተጠይቃቸዋለህ፣ አብራቸው ማደር እንደፈለክ ታስመስላለህ ምናምንና እንደው እግዚአብሔር ይቅር ይበልህ። በእውነት እግዚአብሔር ይቅር ይበልህ። ብዙ ሰው ነው የምትገለው። አንደኛ የነዚህን ሰዎች ቤተሰብ የነዚህን ሰዎች ልጆች ታሸማቅቃለህ፣ አንገታቸውን ታስደፋቸዋለህ። ሁለተኛ ደግሞ ብዙ ሰዎች ያያሉ፣ ቲክቶክ ሁሉም ሰው ያያል አሁን ላይና ታዳጊ ወጣት ሴቶችን እየገደልክ ነው። አማራጫቸው ሴትነታቸውን ማድረግ እንደሚችሉ በሴተኛ ዳሪ ህይወት በቀን ስንት ገንዘብ ማግኘት እንደሚችሉ ያስባሉ። ምክንያቱም ህመሙን ከገቡበት በኋላ ነው የሚያውቁትና እባክህን ወንድሜ ፖስት ያረከውን ቪዲዮ አጥፋው፣ ግድ የለህም፣ ትጸጸትበታለህ፣ የምትደሰትበት ነገር አይሆንም። አጥፋው፣ ግድ የለህምና ብዙ ሪቪው የምታደርጋቸው ነገሮች አሉ። አዲስ አበባ ውስጥ በጣም ብዙ ሪቪው የሚደረጉ ነገሮች አሉና አይዲያ ከፈለክ ደግሞ ብትጠይቅ እግዚአብሔር እውነት ይቅር ይበል። እግዚአብሔር አባት ድንግል ማርያም እናት ሆነው አሳድገውኛል ስትል አርቲስት ራሔል ጌቱ በልጅነቷ ያሳለፈችውን ተናገረች። ከቅርብ ጊዜ ወዲህ አርቲስቷ ሃይማኖቷን ቀይራለች እየተባለ በማህበራዊ ሚዲያ ላይ ሲሰራጭም ቆይቷል። ድምፃዊቷ ያለ ወላጅ ማደግ ምን ያህል ከባድ እንደሆነ በማስታወስ ለእርሷ ግን ፈጣሪ መጠጊያ እንደሆናትና ዛሬ ላይ ለደረሰችበት ስኬት መሰረት እንደጣለላት በምስጋና ገልጻለች። ትላንትና ሰይፉ ኦን ኢቢኤስ ላይ የቀረበችው አርቲስት ራሔል ጌቱ ባስተላለፈችው መልእክት እኔ በልጅነቴ ያለ
እናትና ያለ አባት በችግር ብኖርም እግዚአብሔር አባት ድንግል ማርያም እናት ሆነው አሳድገውኛል። በዚህ መንገድ እያለፋችሁ ላላችሁ ወገኖቼ ለእናንተም እግዚአብሔር እንደ አባት ድንግል ማርያም እንደ እናት ሆነው ያሳድጓችኋልና አይዟችሁ ስትል መልእክቷን ለታዳጊዎች አስተላልፋለች። ላይ እኔ አንዳንድ ሰው አሉ ሚዲያ ላይና ሲፉ በቃ የኩረኩራት ነበረ ለማስወራት ስለ ፍቅር ለማስወራት ስለ ትዳር ምናምን ለወንድ ልጅ ለማስወራት ምናምን በዛ አካባቢ እያንኳኳ ነበር ኢንተርቪው ላይ። በጣም እኔ ራይል ጌቱ በጣም እኔ ምን ጂነስ ሰው እንደሆነች እኔ ዛሬ ነው እንደ ያየሁት ኢንተርቪዋን ብዬ እስከሚል ድረስ ራሱ እርጋታዋ ስማርት ሴት የሆነች በቃ የሆነ አይዶን ነው። ራይል ጌቱ በጣም ጀግና ሴት የሆነች በጣም ጀግና ሴት ነች። እኔ ግን አንድ ጥያቄ አለኝ። የልጅ እናት የሆነች ልጅ አውቃታለሁና ምን ያስደስትሻል ብዬ ስጠይቃት ምን አለች? ብቻዬን መሆን አለች። ፈታለች እና ብዙ ሴቶች ትዳር ውስጥ የሌሉ ሴቶች ብዙ ጊዜ ከልጆቻቸው ጋር የሚኖሩት ብቸኝነቴን ፈልጋለሁ ምናምን የሚሉ ሰዎች አሉና ነገር ያስኬዳል ወይ? እስቲ ተወያዩበት። በየቤታቸው ናችሁ ሐሳባችሁን ደግሞ ኮሜንት ላይ መጻፍ ከቻላችሁ ኮሜንት ብታረጉ ጥሩ ነውና ብቸኝነት ግን ጥሩ አይመስለኝም እንደኔና ራሔልም ብላለች። ሌላው ሰዎችን ያስደስተው ስለ እናትና አባት የተናገረችው ጉዳይ ብዙ ሰዎችን ያስደስተው ድንግል ማርያም ደግሞ እናት ትሆናችኋለች። የድምፃዊ ራሔል ጌቱን ድንቅ ንግግር ልጋብዛችሁ። ኦርቶዶክሳውያን ይህ ቪዲዮ አቅም እንዲኖረው የቻላችሁትን ያክል ጊዜ ኮፒ ሊንክ አድርጉልኝ፣ ሪፖስት ሼር እያደረጋችሁ እንዲሁም ኮሜንት ላይ የድንግል ማርያም ልጅ ልብሽን አይቀይረው ያበርታሽ እያላችሁ ኮሜንቱን እያጥለቀለቃችሁ ንግግሯን ስሙ። አንድ ነገር ማለት ካለብኝ ምክር ይሁን ምስክርነት እርግጠኛ አይደለሁም። ለቃሉ ግን እንዳልኩክ በጣም እኔ በብዙ የህይወቱ ጣውረድ ውስጥ አልፌ ነው እዚህ የደረስኩትና በተለይ ደግሞ እንደኔ ያለ እናት ያለ አባት አድገው አይደል ኑሯቸውን ህይወታቸውን አሸንፈው እዚህ ለደረሱ ልጆች በቃ እንደው ለአንድ ሰው እንኳን ቢደርስልኝ ብዬ ማስበው አይዟችሁ ማንም የለኝም በተለይ የሚያግዘኝ ሰው የለም እናት የለኝም አባት የለኝም ዘመድ የለኝም ብለው የሚያስቡ ካሉ አይዟችሁ መድኃኒዓለም አባት ይሆናችኋል። ድንግል ማርያም ደግሞ እናት ትሆናችኋለች። አይዟችሁ ነገር የሚያስተካክል እግዚአብሔር አለ። በርቱልኝ ጠንክሩልኝ ማለት ነው የምፈልገው። ኦርቶዶክሳውያን እዚህ ሚዲያ ላይ ብዙ በሬ ወለደ ወሬዎችን ስንሰማ ነበር። ራሔል ጌቱ የፕሮቴስታንቱን ዓለም ተቀላቀለች የሚል ነገር ግን ከራሷ አንደበት እንደሰማነው ከሆነ ወሬያቸው ጠቅላላ ፍሬ ከርስኪ ወሬ መሆኑን ከአንደበቷ አረጋግጠናል። የድንግል ማርያምን ስም እናት ለሌላችሁ እናት ትሆናችኋለች እያለች በልበ ሙሉነት ስትናገር እንዴት ደስ ትላለች። ለማንኛውም እንዳማራችሁ ይቀራል። ራሔል ጌቱን ሊበ መቼ የለ ራሔል ጌቱ የኛው ናት። አዎ እኛ ኦርቶዶክሳውያን የአንድ ሰው ነፍስ ወደማይሆን ቦታ ወደማይሆን አቅጣጫ ሄዶ ሲጠፋ እናዝናለንና ለዚህ ነው የአንድ ነፍስ ሲድን ደስ የሚለን። እኛ ኦርቶዶክሳውያን ለራሔል ጌቱ የምንመኝላትም ከዓለማዊ ስራ ወጥታ ድንግል ማርያምና ልጇን የምታመሰግንበት ድንቅ መዝሙሮች እንደምታወጣ ተስፋ እናደርጋለን። ራሔል ጌቱ ባለሽበት ያጽናሽ፣ የድንግል ማርያም ልጅ ይጠብቅሽ። እንዳመሰገንሻት እናት ትሆናለች እንዳልሻት ድንግል ማርያም እናት ትሁንሽ፣ ጥላ ከለላ ትሁንሽ፣ በዘርፋፋ ቀሚሷ ትከልልሽ። ልጇ ወዳጇ አምላኳ መድኃኒታችን ኢየሱስ ክርስቶስም ባለሽበት ይጠብቅሽ። እኛ ኦርቶዶክሳውያን እንወድሻለን፣ እንወዳታለን። በንግግሯ ከተጽናኑ ሰዎች መካከል አንደኛው እኔ ነኝ እና በተለይ እናት ስለሌለችኝ በቃ እኔ በጣም ተጽናንቻለሁና ለሃይማኖት ጉዳይ ለወር አይደለም እንትና ነበረች ምናምን ስለሱ አይደለም። እኔ ግን በጣም ከተጽናኑት መካከል አንዱ ነኝ። በቃ ንግግሯ በቃ የሆነ ልብ የሚሞላ ንግግርና ኢንተርቪው በቃ በጣም ደስ እያለኝ ነው የጨረስኩት። የሴፉ መኮርኮር እንዳለ ሆኖ ማለት ነው። በንበርሌ
አርቲስት መኮንን ለአከ ጉድ አውጥተዋል። ቃል የተገባለትን መኪና በወሬ ብቻ መቅረቱን እወቁልኝ ያለው ቃላቸውን ያልጠበቁት እነማን ናቸው? መረጃው ላድርሳችሁ። ታዋቂው አርቲስት መኮንን ለአከ በሴፉ ሾው ወይንም ሴፉ ኦን ኢቢኤስ ላይ ቀርቦ ባሰማው መረጃ ላይ ከዓመታት በፊት ለልደቱ የተገባለትን የመኪና ሽልማት እስካሁን እንዳልተረከበ ነው የገለጸው። መኪናውን ለመስጠት ቃሉን የገባለት ኢትዮጵያ ቴክኖሎጂ የተሰኘው የመኪና አስመጪ ድርጅት እንደሆነም ተናግረዋል። ከዓመታት በፊት በታላቅ ድምቀት መኪና እንሰጣለን ብለው ቃል ቢገቡም መኮንን ግን እስካሁን የወሰድኩት መኪና ያለመኖሩን እወቁልኝ ብለዋል። ይህ ድርጊት አርቲስቶችን ለድርጅት ዝና ወይንም ማርኬቲንግ ተጠቅሞ ቃልን አለመጠበቅ ነው ወይስ ሌላ ምክንያት ይኖረው ይሆን? እናንተ ድርጅቱ ቃሉን አለማክበሩን እንዴት አያችሁት? ኮሜንት ላይ ሐሳባችሁን አስፍሩልኝ። ለሌሎችም እንዲደርስ ሼር አድርጉት። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። የሀብታም ልጅ ጠብሰ ቤቷ ስትጋብዝ ይላል። እሺ ሄድክ፣ ከዛስ ምን ብላ ይሁን? ተጫወት በቃ። እሺ መጣሁ። ስቁዳሽ አይ ደርሰሽ ልመት ነው? ኧረ አይደብረኝም። ይሄን የመሰለ ኦ ምንድን ነች እቺ ደግሞ? ምንድን ነው? ጉንዳን ነው? ኧረ ጎበዝ። ወይኔ ገደላት። ቤቱን አቆሸሽከው እንዳትባል በቃ። እየተጫወትክ ነው? አልነበረኝም ማለት አልነበረኝም። ፓፒ ላስተዋወቅህ። ፓፒ ምን ወንድም አለሽ እንዴ? ፓፒ ፓፒማ ወንድምሽ ነው እህትሽ? ፓፒ ጉንዳን ይላስ ፓፒ። ኦ ማይ ጋድ ገሏታል። ተበላ በቃ ፍቅር ተቆራረጠ። ከዚህ በኋላ ተመልካቾች የዛሬ ቪዲዮቻችን እነዚህን ይመስላሉ። ማስክ ያረኩት ሰው በተለያየ ምክንያት ያረጋል፣ ተደብድቦ ያረጋል፣ የሆነ አብጠውበት ያረጋል ምናምን። እኔ ከስንቱ ጉንፋን ብላችሁ ያዙ። ብቻ ቪዲዮ ላይክ አድርጎ ቀጣይ በምርጥ ቪዲዮ አገኛችኋለሁ። ይመች